ኦኬ ቤተሰቦች እንደምናችሁ ደህና ናቸው ወይ? ዛሬ ስለ ፕሮምፕቲንግ ነው የምናወራው። ፕሮምፕቲንግ ወይም መደገፍ እርዳታ መስጠት ለልጆቻችን ስኪል ስናስተምር እንደነገርኳቸው አንድን ስኪል አንድን ልጆቻችን ኢንዲፔንደንት እንዲሆኑ ለምሳሌ እጅ መታጠብ ወይ ጥርስ ብሩሽ መበረሽ ከሆነ የምናስተምራቸው እነዛን ስኪሎች በታስክ አናሊሲስ ወይም ይሄ መከፋፈል እያንዳንዷን ፓርት መከፋፈል አለብን። የምናስተምረው አንድ ፓርት ነው። እንደነገርኳቸው ፎርዋርድ ቼኒንግ እና ባክዋርድ ቼኒንግ ስንማር በፊት የፊት ሰንሰለት የኋላ ሰንሰለት አንዷን ስኪል ነው የምናስተምረው። በፎርዋርድ ቼኒንግ ለምሳሌ ልጆቻችን ራሳቸው ኢንዲፔንደንትሊ አይዲያው ማለት ነው ኢንዲፔንደንትሊ አንዷን ፓርት ራሳቸው እንዲችሉ ይሄ ማድረግ ዘዴ ያ እና እየቀጠለ ይሄዳል ማለት ነው። እና የምንጠቀምበት ዘዴ ፕሮምፕቲንግ ይባላል። ፕሮምፕቲንግ እንግዲህ መርጃ መገዣ ያንን ሰክሰስፉል እንዲሆን የሚረዳቸው ዘዴ ነው። እና ዛሬ የምናየው 4 ፕሮምፕቶች አሉ እና እነዚህን እርዳታ መስጫ ዘዴዎች የምናይበት ጊዜ ሆነ። ኦኬ 4 ፕሮምፕት አሉ የምነግራችሁ። አንደኛው ቨርባል ፕሮምፕቲንግ ነው። ሁለተኛው ደግሞ ቨርባል እንግዲህ በቃል የምንነግራቸው በቃላችን በአፋችን የምንነግራቸው። ሁለተኛው ደግሞ በምልክት በመጠቆም የምናሳያቸው ሳንናገር አፋችን ማለት ነው። ሶስተኛው ደግሞ ምሳሌ በማሳየት ወይም ሞዴሊንግ ይባላል። ሌላው ደግሞ ፊዚካል ጀስቸር እና ምንድነው በእጃቸውን ይዘን ጋይድ የምናደርጋቸው ማለት ነው። እጃቸውን ይዘን ሃንድ ኦቨር ሃንድ የምንለው ነገር ነው። የቨርባል ፕሮምፕት ስንጠቀም በቃላችን ይሄ ውሃውን ክፈት እንዲያርግ ምናምን ነው የምናደርገው። ሁለተኛው ደግሞ ይሄ በምልክት የምናሳየው ምንም ነገር ሳንናገር በምልክት ብቻ እንዲያደርጉ ፖይንት በማድረግ ውሃው እንዲከፍቱ በማድረግ። ይሄ ሞዴሊንግ ደግሞ ኤግዛምፕል ምሳሌ በመስጠት ራሳችን እንትን እንላለን ማለት ነው። እና ይሄ 4ቱም አይነት ሌላው ደግሞ ፊዚካል ነው ያልኳችሁ። እና እነዚህ ናቸው የምንጠቀምባቸው። ብዙ ጊዜ ቨርባል ፕሮምፕቲንግ በጣም ለመቀነስ መሞከር አለብን። አይዲያ እንግዲህ ኢንዲፔንደንትሊ እንዲያደርጉ ነው እንትኑ እና እያንዳንዱ እንድስገስ እናደርጋለን። ኦኬ ቤተሰቦች አሁን እንደነገርኳቸው 4 ፕሮምፕት አለው ብያቸዋለሁ። መቼ ነው እነዚህን የምንጠቀማቸው? አንድን ስኪል ስንጀምር ሁል ጊዜ መጀመሪያ ከፊዚካል ፕሮምፕት ጀምሩ። ለምን? እጃቸውን ይዘው ማሳየት አለባችሁ። ሃንድ ኦቨር ሃንድ ወይም በእጃችን ማሳየት አለብን። ለምን? ልጆቻችን ላያውቁ ይችላሉ። ወዲያው በቨርባል ፕሮምፕት ከገባችሁ ወይ አዘ ፕሮምፕት መጀመሪያ ሁል ጊዜ ከፊዚካል ፕሮምፕት ነው መጀመሪያ ያለባችሁ። ኦኬ ከዛ በኋላ ፊዚካል ፕሮምፕቱን ሲችሉ ማለት ነው ወደ ምልክት እንሄዳለን። በምልክት ብቻ ማድረግ እንዲችሉ ኦኬ እና በምልክት ብቻ ማለት ነው። ሞዴሊንግ መጠቀም ትችላላችሁ፣ ሞዴል ማድረግ እና ወደ ሶስተኛው ደግሞ የምንሄደው አሁን ሁለተኛውን ይሄ በጥቆማ ብቻ የሚያደርጉ ከሰሩ ወደ ካለ ጥቆማ በቨርባል ብቻ ባፋችን ኦኬ ውሃውን ክፈት ማለት እና በተቻለ መጠን ይህንን ፕሮምፕት ፌድ ማድረግ አለብን። ኦኬ ኢቨንቹዋሊ ፌድ ወይም ማቆም መቻል። ኢንዲፔንደንትሊ ያለ ፕሮምፕት ሰክሰስፉል የሚሆኑት ያለ ፕሮምፕት ወይም ያለ ድገፋ ይህንን ስኪል ሲያደርጉ ነው። ኦኬ በራሳቸው እጃቸውን ታጥበው በራሳቸው ሲያደርጉ ነው። ኖ ፕሮምፕት ያለ እርዳታ ማለት ነው። ያለ እናንተ ድጋፍ ቨርባል ፕሮምፕት ሳታደርጓቸው ወይም ሳትጠቁሙ ራሳቸው እጃቸውን ሄደው ታጥበው ሲመጡ ያኔ ነው ስኪሉን ሰክሰስፉል ሆናል የምንለው። ኢንዲፔንደንት ሆነዋል ማለት ነው። ኦኬ ቤተሰቦች አሁን እንዳልኳችሁ እርዳታን ቀስ በቀስ መቀነስ አለብን ኢንዲፔንደንት እንዲሆኑ። ፌዲንግ ይባላል ይሄ እና ወደ ኋላ እንትን ማቆም ቀስ እያለን በአንዴ ሳይሆን የምንረዳቸውን ቀስ በቀስ ማቆም አለብን። እና እንዳልኳችሁ እዚህ ስዕሉ ላይ እንደምታዩት በፊዚካል ፕሮምፕት በምልክት ማሳይ፣ ሁለተኛው በምልክት ማሳይ፣ ከዛ በቃል ከዛ እሱን ራሱ የቨርባል ፕሮምፕቲንጉን ደግሞ በጣም ማቆም አለብን ማለት ነው። ወደ መጨረሻው ላይ በራሳቸው ምንም ነገር ሳይሉ እንዲያደርጉ ነው አይዲያው። ኦኬ ቴንክ ዩ። ስዕሉን በደንብ ይዩት። ኦኬ ቤተሰቦች ይሄ ያደረኩላችሁ ስዕል ምሳሌ ነው። እንዴት አድርጋችሁ እንደምታስተምሩ የሚያሳይ ነው። ከየትኛው ፕሮምፕት ጀምራችሁ
የምታሳዩ ቤት ውስጥ መስራት የምትችሉ በእያንዳንዷን ስኪል በቀላሉ ኤቤ መስራት ትችላላችሁ። እውነቱን ለመናገር ኦኬ ጋይስ ቴንክ ዩ። ኦኬ ቤተሰቦች እንግዲህ ይህንን በተቻላችሁ ቤት ውስጥ መስራት የምትችሉት ነገር ነው። እንዳላካችሁ ሲምፕል ኤቢኤ ነው እና ትንሽ እርዳታ ዛሬ ነገ ትልቅ ነፃነት ማለት ትልቅ ኢንዲፔንደንት ሊሆነው ስለዚህ እሱን አስቡ። ሁልጊዜ ትንሽ እርዳታ ነገ ትልቅ ነፃነት። ኦኬ እና ሳትሰለችው አንድ ስኪል ስታስተምሩ 6 ወርም ሊፈጅ ይችላል። ግን መጠቀም ያለባችሁን ዘዴዎች ነግሬያችኋለሁ። አንደኛ ኢንፎርሜሽን መሰብሰብ አለባችሁ። ምን አይነት ስኪል አንድ ስኪል አንድ ላይ ነው 3-4 ስኪል አይደለም የምታስተምሩት፣ አንድ ነገር ላይ ነው ፎከስ የምታደርጉት። ያኛው ኢንዲፔንደንስ ሳይሆኑ ወደ ሌላ ነገር እንትን አትበሉ። በተቻላችሁ ዳታ መሰብሰብ አለባችሁ። ታስክ አናሊሲስ ወይም ዲቫይድ ማድረግ አለባችሁ። ዩዝ ዲፈረንት ሜተድ የነገርኳችሁ ፎርዋርድ ቼኒንግ፣ ባክወርድ ቼኒንግ እና ወደ የሚቀጥለው ጊዜ ደግሞ የምናወራው ስለ ሪንፎርስመንት አጠቃቀም ነው። እና እስከዛ ድረስ ፕሊዝ አካውንቴን ሼር አድርጉ። በተቻለኝ እንዲህ አይነት የሚያግዙ ነገሮችን ለማምጣት ሞክራለሁ። አመሰግናለሁ።